አንድ ሰው በምስጢር እንደሚጠላ ነገር ግን ፊት ላይ ፈገግ እንደሚል የሚጠቁሙ 9 ስነ-ልቦናዊ ምልክቶች። ትንሽ ደስ የማይሰኝ ነገር ግን ትኩረት ከሰጠህ ደግሞ ጥበበኛ የሚያደርግህን አንድ እውነት ልንገርህ። ፊት ላይ ፈገግ የሚልልህ ሁሉ ይወድሃል ማለት አይደለም። አዎ አውቃለሁ፣ ይህ ነገር ሲሰማ የተጋነነ ወይም ከመጠን በላይ መጠራጠር ሊመስል ይችላል። ነገር ግን ቆም ብለህ ካሰብከው አንተም ከዚህ በፊት አጋጥሞ ሊሆን ይችላል። አንድ ሰው ላንተ ጓደኛ መስሎ ሲቀርብ፣ አብሮህ ሲስቅ እና ሁሉም ነገር ሰላም እንደሆነ ሲያወራህ፣ ነገር ግን በውስጥህ የሆነ ነገር እንዳልተስተካከለ ይሰማሃል። በግልጽ ልታብራራው አትችልም፣ ምንም ማስረጃ የለህም። ነገር ግን ውስጣዊ ስሜትህ እንዲህ እያለ በሹክሹክታ ይነግርሃል። እዚህ ጋር የሆነ ስህተት አለ። እውነቱ ግን የውስጥ ስሜትህ ኢንስቲንክት ብዙ ጊዜ አይሳሳትም። ምክንያቱም የሰው ልጆች እውነተኛ ስሜታቸውን በተለይም እንደ ቅናት፣ ቂም ወይም ጥላቻ ያሉ አሉታዊ ስሜቶችን በመደበቅ ረገድ በጣም ጎበዝ ናቸው። እነዚህን ስሜቶች በግልጽ ከመናገር ይልቅ ብዙ ሰዎች ሌላ ስልት ይመርጣሉ። በትህትና፣ በሐሰተኛ ፈገግታ እና እውነተኛ ባልሆኑ ወዳጃዊ ንግግሮች ውስጥ ይደብቁታል። ነገሩ አደገኛ የሚሆነው እዚህ ጋር ነው። ምክንያቱም በግልጽ ከሚጠላ ሰው ጋር መገናኘት ቀላል ነው። ነገር ግን አንተ እንድትወድቅ በስውር የተመኘ እንደሚወድህ መስሎ ከሚቀርብ ሰው ጋር መተናደን በጣም ከባድ ነው። ስለዚህ ዛሬ አንድ ሰው በግልጽ ባይናገረውም እንኳ በምስጢር እንደሚጠላህ የሚጠቁሙ 9 ስነ-ልቦናዊ ምልክቶችን እንመረምራለን። ይህንን የምናደርገው ጥልቅ ግንዛቤ በሚሰጥ እና ትንሽም ቀለል ባለ መንገድ ነው። ምክንያቱም አንዳንድ ጊዜ እውነቱን ለመቀበል በነገሩ ላይ መስሐቅ መቻል ይረዳል። 1. ፈገግታቸው ሙሉነት ይጎድለዋል። ከቀላል ነገር ግን ጠንካራ ከሆነ ምልክት እንጀምር። ፈገግታ። ሁሉም ፈገግታዎች እውነተኛ አይደሉም። አንዳንድ ፈገግታዎች የጨውነት ናቸው፣ አንዳንዶቹ ደግሞ ተገደው የሚደረጉ ናቸው። አንዳንድ ፈገግታዎች ደግሞ አይን ውስጥ አይደርሱም። አንድ ሰው በእውነት ሲወድህ ፈገግታው ተፈጥሯዊ፣ ሞቅ ያለ እና ያለ ምንም ጥረት የሚመጣ ነው። ፊታቸው ለአንተ መገኘት በራሱ ምላሽ የሚሰጥ ይመስላል። ነገር ግን አንድ ሰው በምስጢር ሲጠላ ፈገግታው የሆነ ነገር እንደጎደለው ይሰማሃል። ልክ እንደ ትውና እንጂ እንደ እውነተኛ ስሜት አይደለም። በፍጥነት የሚመታ እና ከዚያ በሚፈጥን ሁኔታ የሚጠፋ ፈገግታ አይነት ነው። አንተ በንቃት ላታስተውለው ትችላለህ፣ ነገር ግን አእምሮ ያውቀዋል። ያ ስውር ምቾት ማድፋት የሚሰማህ ለዚህ ነው። 2. መርዝ የተገላገልባቸውን ምስጋናዎች ይሰጡሃል። ይህ የታወቀ ስልት ነው። ምስጋና ሆኖ ግን ምስጋና የማይመስል ንግግር። ዛሬ ያምርብሃል፣ በመጨረሻም ቆንጆ ልብስ ለብሰህ፣ ዋው በጣም ጎበዝ ነህ፣ ካንተ እንዲህ አይነት ሥራ አልጠበኩም ነበር። መጀመሪያ ላይ አዎንታዊ ይመስላል፣ ነገር ግን ሁል ጊዜ ውስጥ የተደበቀ አሉታዊ ነገር አለው። ለአንተ ምስጋና እየሰጡህ መስለው በስውር በራስ መተማመንህን ለመቀነስ የሚደረግ ሙከራ ነው። ካልተጠነቀቅ ምስጋና መስሎ አመሰግናለሁ እትላቸው ትችላለህ። 3. ደስታህን አብሮ ያከብራሉ፣ ግን በእውነት አይደለም። ይህ ምልክት በጣም ስውር ነው። በሕይወትህ ጥሩ ነገር ሲከሰት፣ ስኬት፣ እድገት ወይም ውጤት፣ በእውነት የሚወድህ ሰዎች ካንተ ደስ ይላሉ። ያንን ጉልበት በግልጽ ትረዳለህ። ነገር ግን አንድ ሰው በምስጢር ሲጠላ የሆነ ነገር እንዳልተስተካከለ ይሰማሃል። ልክ እንደ ትውና እንጂ እንደ እውነተኛ ስሜት አይደለም። እነጋግቶልናል ከሚል ፈገግታ ጋር ተመሳሰለም። የድምፃቸው ቃና ደረቅ ነው። ደስታቸው ከልብ አይደለም። አንዳንዴም ወሬውን ፍጥነት ለመቀየር ይሞክራሉ፣ ምክንያቱም በውስጣቸው ያንተ ስኬት ምቾት አይሰጣቸውም። 4. ካንተ ጋር በስውር ይፎካሉ። ጤናማ ውድድር ተለምዷል፣ ነገር ግን የኛው የተለየ ነው። ይህ ሰው አንተ የምትናገረውን ወይም የምታደርገውን ነገር በተየን ልክ ለመብለት ወይም እኩል ለመሆን የሚሞክር ነው። አንድ ትንሽ ስኬትን ስትናገር እነሱ የተሻለ ትልቅ ነገር እንዳላቸው ይነግሩሃል። ስለ ዕቅዳቸው ስታወራ እነሱ ድንጋጤ የተሻለ እቅድ እንዳላቸው ይነግሩሃል። ልክ እንደ አልተስማማህባቸው የውድድር ሜዳ እንዳለህ ይሰማሃል። ይህም የሚሆነው ስለ እድገት ሳይሆን ስለ ራሳቸው ዝና ስለምጨነቁ ነው። 5. እምብዛ አይደግፉህም። አንድ ሰው በእውነት ሲወድህ ድጋፍ መስጠት የሚቀል ነገር ነው። ነገር ግን በምስጢር ሲጠላህ ድጋፉ ተመርጦ ይሆናል። በግልጽ ላይ ጠይሁ አይችሉም፣ ነገር ግን አያበረቱህም፣ ላንተ አይቆሙልህም፣
አያግዙህም። አንዳንዴም ዝምታቸው ከቃላት በላይ መናገር ይችላል። 6 የአካል እንቅስቃሴያቸው እውነቱን ይነግርሃል። ይህንን አስታውስ። ቃላት ሊዋሹ ይችላሉ፣ የአካል እንቅስቃሴ ግን እምበዛ አይዋሽም። አንድ ሰው በምስጢር ሲጠላህ ሰውነቱ ሳያውቀው እውነቱን ይነግርሃል። አይን ለአይን ለመገናኘት ሊሸሹ ይችላሉ። ሰውነታቸውን ካንተ አቅጣጫ ሊያዞሩ ይችላሉ። በመካከላችሁ አካላዊ ርቀት ሊሸትሩ ይችላሉ። ቃላታቸው ወዳጃዊ ቢመስሉም እንኳን አካላቸው ሌላ ታሪክ ይነግርሃል። 7 ፊትህ ላይ ፈገግ የሚሉልህ ጀርባህ ላይ ግን ያሙሃል። ይህ በሚያሳዝን ሁኔታ በጣም ተለምዷል። አንተ ባለበት ሰው ድራ በጣም ጓደኛ መስሎ ይቀርባሉ። ነገር ግን ጀርባህን በታዞር ጊዜ ያወራሃሉ። ስህተቶችህን ለሌሎች ያካፍላሉ፣ ጥንካሬህን ያቃልላሉ፣ አንዳንዴም ያልሆነ ወሬ ይፈጥራሉ። ምክንያቱም ከፊት ለፊት መገናኘት ጀርባ ለጀርባ አሉታዊነት መንዛት ያቀላቸዋል። 8 አንተ ስትቸገር ደስ ይላቸዋል። ይህ በጣም ጠንካራ ከውር ምልክቶች አንዱ ነው። አንድ ሰው በአስቸጋሪ ሁኔታ ስትሆን እንዴት ምላሽ እንደሚሰጥ ትኩረት ስጥ። የሚወድህ ሰው ጭንቀት፣ ርህራሄና ድጋፍ ያሳይሃል። በመስጢር ሲጠላህ ግን ተለየ ምላሽ ሊኖረው ይችላል። ምንም እንዳልተፈጠረ ሊመስላቸው ይችላል፣ ወይም ደግሞ በነገሩ ላይ በትልቁ ፍላጎት እንደ ወሬ ሊኖራቸው ይችላል። በስውር የምርቃት ስሜትም ሊታያቸው ይችላል። እርግጠኛ ነኝ ይህንን በግልጽ አያሳዩህም፣ ግን አንተ ሊሰማህ ይችላል። 9 የውስጥ ስሜትህ ደጋግሞ ያስጠነቅቅሃል። እና በመጨረሻም ከሁሉ በላይ የተፈሳሽ ምልክት ያንተ ውስጥ ስሜት። ከአንድ ሰው ጋር ስትሆን ዘዋትር ምቾት ከማይሰማህ ከሆነ፣ ባህሪያቸው እውነተኛ እንዳልሆነ የሚሰማህ ከሆነ፣ አይምሮህ ሁልጊዜ ስለነሱ ዓላማ የሚጠራረር ከሆነ ችለላ ታድርጋት። ምክንያቱም የውስጥ ስሜትህ በዘፈጠረ የሚመጣ አይደለም። አይምሮህ ገና በግልጽ አልተረዳሃቸውን የባህሪ ፓተርኖች እየተረጎመ ነው የሚለውን ያሳይሃል። ቀላል ሊመስልህ ይችላል። ሰዎች ጥላቻቸውን ለምን ይደብቃሉ? አሁን ምናልባት እንዲህ ብለህ ትጠይቃለህ፣ ሰዎች ለምን እውነቱን አይናገሩም? ለምንድነው የምንን ስሜት የሚደብቁት? መልሱ ቀላል ነው። ምክንያቱም እውነቱን መናገር ግጭት ይፈጥራል። ብዙ ሰዎች ደግሞ ከግጭት ይልቅ የውሸት ሰላም ኮምፈርት መርጣሉ። ስለዚህ ጥላቻቸውን በግልጽ ከመግለጽ ይልቅ ይደብቁታል። መተረዳት ያለብህ ቢኖር ሁሉም ሰው አይወድህም። ያ ደግሞ ምንም ችግር አይደለም። አንተ እዚህ ምድር ላይ ያለኸው በሁሉም ሰው ለመወደድ አይደለም። ያለኸው እውነተኛ ለመሆን ነው፣ ለመለወጥና ከትክክለኛ ሰዎች ጋር ትርጉም ያለው ግንኙነት ለመፍጠር ነው። ስለዚህ በሁሉም ሰው ተቀባይነት ለማግኘት መሞከር ይልቅ እነማን በእውነት እንደሚደግፉህና እነማን እንደማይደግፉህ በመለየት አተኩር። ምክንያቱም ማወቅ ወይም ንቃት ኃይል ነው። ስለዚህ በሚገደለው ጊዜ አንድ ሰው ፈገግ ሲሉልህ ቃላታቸውን ብቻ አትመልከት፣ ጉልበታቸውን፣ ኤነርጂያቸውን ተመልከት። ባህሪያቸውንና ውጥነታቸውን አስተውል። ምክንያቱም አንዳንዴ ከሁሉም በላይ የሚጮህ ጥላቻ በጭራሽ የማይናገረው ነው።